በዚህ ዓለም ንግድም ሀሳብም ትምህርትም እውቀትም መውደቅ አለው መነሳት ሁሉም ነገር መማርም መነገድም ማረስም መቆፈርም መመንኮስም መቀሰስም መጳጳስም ሁሉም ጎዳና ነው። እሾህ አለው እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል ሰው ምን ይለኛል ያለ ማለት የሰው ልጅ ሁልጊዜ እንኳን ጓደኛው ላይ ከእግዚአብሔር ላይ ሀሳብ ይሰጣል። ስለዚህ ሰዎች እንዲህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ነው ሰው ፈልገው ማውራት ይችላል። እኛ ግን መስማት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ ሰው ወይም እንዲህ ቢገጥመኝ ብዋረድሳ ሬባስ አልነካካ የምንችለውን ነገር በእግዚአብሔር አምነን ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከተል። ያ መርህ ምንድነው? ከዛሬ አንስተሽ በሕይወትሽ የሚያልፉትን ማግኘትንም ይሁን ማጣትንም ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም እያንዳንዱን ነገር እየተጋፈጥሽ ከሄድሽ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት ከዛሬ 2 ዓመት ከዛሬ 3 ዓመት ከዛሬ 10 ዓመትም በኋላ አሸናፊያችሁ። በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች፣ ዛሬ የዘሩ ሰዎች ነገ የሚያጭዱ ሰዎች። ከሴት ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማ ቁጥራ የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት፣ ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ሳይገባኝ